እስቲ የተወሰኑ አንድ ሁለቱን ቪዲዮ እናሳይና ከዛ እኔም ደግሞ ሌሎች የደረሱኝ መረጃዎች ማለት እንጀምርበታል። ቪዲዮውን እንይ። እሺ እንደሞ እንግዲህ ይሄንን ሳይሬ ጀዋር ሰዎቹ ላፊሶ የሚበሉ እንጂ የምርጫ ካርድ የሚቆጥሩ ወይም የሚያስተባብሩ አይመስልምና ሌላም ተመሳሳይ ነገር በኔጋም በዚህ ወይ በጽሁፍ የደረሱ በቪዲዮም በኦዲዮም የደረሱ አሉ ሲልኩልን የነበረውና ይሄን እንደማሳያ ለመጠቀም ያህል ነው። ራስ ሼር ስላደረግ ፌስቡክ ምንድነው ይሄ? ምን እያደረጉ ነው? መቼ ነው ይሄ? ትላንት ነው። ምን እኔ የሶማሌ ክልሉ ገርሞኛል። ግን ኦሮሚያ ላይ ትላንትና ትእዛዝ በኦሮሚያና አማራ ክልል ላይ ትእዛዝ መጥቶ ነበር። ትእዛዙ ምንድነው? ፋኖና ወይሌ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትእዛዝ ከላይ ወርዶ ነበር። ትናንትና ሳላንቱ ላይ ሪፖርት አደረግ ነበር። ስትሬት የሆነ ነገር አክቲቪቲ መጣ። ይሄ ምንድነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ለምንድነው ሲባል አማጺያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። አሁን ትላንት ኦሮሚያ ውስጥ አማራ ውስጥ በጣም ትልቅ ድግስ ነበረ። በየድንኳን ተጥሎ በዚህ ምርጫ ጣቢያዎች ላይ ድንኳን ተጥሎ ነበር። ከብት ታርዶ በርጫ ቀርቦ ጠላ ቀርቦ ፏ ተብሎ ሲሰራ ነበር እና ትላንት በዚህ ሰዓት አካባቢ ላይ መልዕክት አገኝ ጀመረ። ምንድነው የሚለው? እኛ እኮ ምርጫውን አጠናቀነዋል፣ አሁን ጨርሰን እየወጣን ነው። ምን ነው የጨረሳችሁት? አይ ድምፁን እኮ አሁን አስገብተነው ኮረጆ ውስጥ ከተነው ጨርሰናል፣ ማርክ አድርገነው ጨርሰነዋል፣ ነገ መቁጠር ብቻ ነው እንጂ ይሄኛውን ጨርሰነዋል አሉ። እዛ በፌስቡክ ላይ ሄጄ እንደ አንዳንድ ቦታ ላይ ምርጫው አልቋል የተባለው ስል እንደ ሁሉም እኛ ጋር እና ኦሮሚያ ውስጥ ማታ ነው ያለቀው ምርጫ። ባይዘው የቢሾፍቱ ቪዲዮ አለ። አንዳንድ የሰዎችን ድምፅ ምስል ምናምን እንትን ለማድረግ በደንብ ለማየት ፈልጌ ነው ያቆየሁት እንጂ ከቢሾፍቱ መጥቷል፣ ከሸገር ከተሞች መጥቷል፣ ከአሰላ መጥቷል፣ ከጭሮ መጥቷል፣ ከአምቦ መጥቷል። ኤቭሪዌር ነው። ይሄ ኦልሬዲ ፐብሊክሊ ስለለጠፉት ነው ደፍሬ ይሄኛውን የለጠፍኩት። ሰዎችን ማንነት ሀይድ ስለማድረግ ስላለብኝ ነው፣ ጊዜ ስላልነበረን ነው እንጂ ትላንት ማታ ነው አብዛኛው ቦታ ላይ የድምፅ የመክተቱ ስራ ትላንት ማታ ነው ያለቀው። ምናልባት አዲስ አበባ ላይ ብዙ ሳላያደርጉት ይችላሉ። ከዛ ውጭ ግን በአብዛኛው ቦታ ላይ ምርጫው ኤክስኪዩዝ የተሰጣቸው እንደ ምክንያት የቀረበው ጠላት ነገ ቀኑን በሙሉ ድባቅ ሊመታ ስለሆነ ዛሬውኑ የኮሮጆ መክተቱን ዛሬውኑ ጨርሰን የጠላትን ሴራ እናክሽፍ የሚል በከፍተኛ ደረጃ ተሰርቶበት ትላማታ ያለቀው እና ይሄ ሶማሌ ክልል ላይ የምናየው ምንድነው እያደረጉ ያሉት? ካርድ ተሰበሰበ። መጀመሪያ ካርድ ምርጫ ቦርድ በደረሰበት አካባቢ ላይ ካርድ ሰው ተገዶም ተወዶም ቢሆን ካርድ ሰጠ። ሌላ ቦታ ደግሞ ስሞች የሞተ ሰው እንደውም ልጆች ሲቀልዱ እኔ ድሙጋ ላይ በኔ ስምም ካርድ ወጥቷል እየተባለ ያለውና እንደውም አንዱ በሶስት ነው የወጣው አለ በኔ ስም ጃዋር ሲራጅ መሐመድ፣ ሲራጅ ጃዋር መሐመድ ጃዋር ሲራጅ እያለ እንደዚህ ስሞችን እያደረገ ነው የወጣው። እንዲህ አይነት ስራ ነው የሰሩት። ካርዱ ተዘጋጅቷል። ካርዱን ሰበሰቡት እና አስቀመጡት። ማታ ማርክ እያደረጉ ለሚፈልጉ ፓርቲ ማርክ እያደረጉ መረጋችን ለብልጽግና ብቻ አይደለም ማርክ ያደረጉት እንዲያሸንፉ ኦልሬዲ ስምምነት የደረሰባቸው ተቃዋሚ እንዲሁም ገለልተኛ ካንዲዴቶቹ ለነሱም ተሰርቶላቸዋል ማለት ነው እና በአብዛኛው ምርጫው ትላማታ በዚህ መልኩ ነው ያለቀው። የሶማሌ ክልል ብቻ ሳይሆን አማራና ኦሮሚያ በእርግጠኝነት መናገር የምችለው አማራና ኦሮሚያ ላይ ምርጫው በዚህ መልኩ ነው የተሰራው። የሚገርም ምርጫ ነው በእውነቱ። ይሄንን ምርጫ ጀዋር ከ2013 ያው በኢትዮጵያ ወይም ደግሞ ከምርጫ 2021 ጋር ከባለፈው ምርጫ ጋር ስታወዳደር ራሱ እንዳው ከኬንያ ጋር አይደለም ቅድም ከኬንያ ጋር ነው ስታወዳደር የነበረውና ከኬንያ ጋር ማወዳደር ራሱ ጦር ነው ማለትም ግፍ ነው። እስቲ የኢትዮጵያ ምርጫ ከኢትዮጵያ ጋር እናወዳደር እና በዚሁ መንግስት ስር
የ2021 እና የ2026 ወይም ምርጫ 2018 እና ምርጫ 2013 እናወዳድር። በዛው ስታንዳርድ ራሱ ስታየው የዘንድሮ ምርጫ ምን ይመስላል? አንድ እርማት ማድረግ ያስፈልጋል። ሰባተኛው ምርጫ ይባላል። ሰባተኛው ምርጫ ከኢህአዴግ ዘመን ከቆጠር ነው። በንጉሥ ዘመን እኮ ምርጫዎች ነበሩ። አክቹዋሊ በጣም ፉክክር የነበረባቸው ምርጫው የሆኑ ሪስትሪክሽኖች ቢኖሩ መድሎች ብዙ ጊዜ የሚሳተፉት የምድር ባሉት አባለፋ የፊውዳል ክላሱ ምናምን ቢሆንም በእነሱ መካከል ፉክክር ነበር። ኖቢሊቲው ነው በብዛት የሚወዳደረው። ግን ኤርትራ ተሰርዞ ሁሉ ነበር እኮ የኤርትራ ምርጫ ተደርጎ የሀገረ ገዢው ተሸንፎ እኮ ድጋሚ ምርጫ ተደርጎ ሁሉ ነበር። በዛ ደረጃ በጃንሆይ በተወሰነ ደረጃ ግን እስቲ እናወርደው ከፉክክሩ እናወርደውና ቴክኒካሊ ካየነው ግን አራት ካልናቸው መስመርቶች እጩዎች በየቦታው ደርሰው መመዝገብ መቻላቸው፣ የምርጫ ቦርድ በየቦታው ሄዶ መመዝገብ መቻሉ፣ ህዝቡ በየቦታው መመዝገብ መቻሉ፣ አራተኛው ደግሞ ኦብዘርቨር ታዛቢ በየቦታው መገኘት መቻሉ በቴክኒካል ደረጃ ካየነው የንጉሱ ዘመን ምርጫ ከዛሬው ምርጫ በጣም ይበልጣል። የኢህአዴግ ዘመን ደግሞ ኮምፒቲቲቭ አልነበረም። ምርጫ ይሰረቅ ነበር፣ ተቃዋሚ ይታፈን ነበር። ምንም ጥያቄ የለውም። መጥፎ የተባለው የኢህአዴግ ዘመን ምርጫ የትኛው ነው? መጨረሻ ይሄ በኃይለማርያም ዘመን የነበረው ነው። 99.9 ምናምን ያሸነፉበት ማለት ነው። ከእያንዳንዱ ቀበሌ ድረስ ሰው ተመዝግቧል። አልተመዘገበ የሚል ሰው ይምጣ። መሳተፍ የቻሉት ተቃዋሚዎች ስማቸውን በየቦታው ማስገባት ችለዋል፣ አልተከለከሉም። ለዘመቻ ሲሄዱ ምናምን እንትላሉ እንጂ መመዝገብ ይችሉ ነበር። ምርጫ ቦርድ ሄዶ መመዝገብ ይችላል። ዜጎች ሄዶ መመዝገብ ይችላሉ። እጩዎች ሄዶ ይችላሉ። ኦብዘርቨሮች አትሊስት የምርጫው ቀን ወይ ይባረራሉ ወይ ይደለላሉ እንጂ ታዛቢዎች ማለት ነው በየቦታው አትሊስት ተቃዋሚ በነበረበት ቦታ መድረስ ችለው ነበር። የ2021ን እስር ቤት ስለነበር በደንብ አልተከታተልኩትም። በደንብ ያልተከታተልኩት ላይ ቃሌ መስጠት አልፈልግም። የዘንድሮ ምርጫ ግን በኢህአዴግ ዘመን ካሉ ምርጫዎችም በኃይለ ሥላሴ ጊዜ ከነበሩት ምርጫዎችም ቴክኒካሊ በቴክኒክ በአራቱ መስፈርቶች ካየነው በኢትዮጵያ ታሪክ መስፈርት ቤዚክ የቴክኒካል መስፈርት ያላሟላ የመጨረሻው ዝቃጭና ውራጅ ምርጫ የዘንድሮው ነው ካልን ይሄንን መከራከር የሚፈልግ ሰው ኤኒታይም መምጣት እንደሚችል የራሳቸውን አሃዝ ይዘን የራሳቸውን ማስረጃ ይዘን የራሳችንን ጨምረን ለመከራከርና ለማቅረብ ሬዲ ነኝ። እሺ፣ በጣም ጥሩ። በዛውም እንግዲህ ወደ ተጠባቂው ምርጫ እንሄዳለን። ወደዛ ከመሄዴ በፊት ግን አራዝመዋል የምርጫውን ጊዜ ወይም ሰዓት ርዝመት ወደ እስከ ምሽቱ 6 ሰዓት እንዲሆን አድርገዋል። ይሄ ምንድን ነው የሚነግረን? ሁለት ኦፖዚት ነገር ነው የሚሆን። አንደኛ ሰው አልመጣላቸውም፣ ስለዚህ እንደምንም አድርገው መመዝገብ ነው። ሌላኛው ግን ሰው ስለበዛባቸው በጣም ስለበዛ ያንን አኮሞዴት ለማድረግ ነው። በሁለቱ አይዘልም እና ኦፍኮርስ አንዳንድ ጊዜም እስከ 6 ሰዓት እስከ 5 ሰዓት ሁሉ ያልተከፈቱ ምርጫ ጣቢያዎች አሉ በርካታ። ይሄኛውም ሶስተኛ ሪዝን ሊሆን ይችላል። ኢን ኤኒ ኬዝ በምን ምክንያት ነው የተራዘመው? አሁን እስከ ሌሊት 6 ሰዓት ተራዝመዋል። ቅድም ያነበብኩት ዜናውን ሁለት ዓላማ ነው። አንዱ በጣም ቮተር ተርናውት በጣም አይ ስለሆነ በጣም ብዙ ሰው ረጅም ሰልፍ ላይ ስለቆየ ነው ለማለት ነው። በነገራችን ላይ የስራ ቀን ቢሆንና ሰው ስራ ይገባ ቢሆን ኖሮ ከስራ ወጥቶ ነው የመጣው ትላለህ። ሙሉ ቀን መቼም እንደው ሰልፍ አልጨረሰም እንዳትል አትችልም። ዋናው ምክንያት ልንገርህ። እኔ ባለፈው በጣም ተቆጥተው ነበር የሆነ ሚኒስትር ከአዲስ አበባ በ100 ኪሎ ሜትር ሬዲየስ ላይ ያለው አብዛኛው ይሄ የጥቃቅንና አነስተኛ ያለው በመንግስት ላይ ተንተርሶ ያለው ጥቃቅንና አነስተኛ በሴፍቲኔት የሚኖር በዚህ በተለያየ ነገር በመንግስት ተጠርንፎ ያለው ማህበረሰብ ሁለት ካርድ የተሰጠው አንዱ ካርድ የተወለደበት ሾፍቱ ላይ ከሆነ የዛ ምርጫ ቀጠና አንድ ካርድ ይሰጠዋል። ሁለተኛ ደግሞ የጉልሌ ክፍለ ከተሞቹ እዛ ውስጥ ያሉ ምርጫ ካርድ ይሰጣቸዋል ማለት ነው። ባይ ዘ ወይ ያንን ከዚህ በፊት አድርገውታል። በባለፈው ምርጫ
አንድ ፍቃዱ ስላልጠየቁ አንድ ተቃዋሚ ወዳጃችን እስር ቤት ሊጠይቀን መጣ። ምርጫው እስከሚሳተፈው ፓርቲ ውስጥ ነበርና አትሊስት አዲስ አበባ ላይ ምርጫው አይጨበርበርም፣ ስለዚህ የማሸነፍ ዕድላችን ሰፊ ነው ሳኩበት። ምክንያቱም እኔ የሰማሁት ነገር ነው። በዚህ መልኩ ሰዎች መዝግበው ስላዘጋጁ ደብል ነው ቦት የሚያደርጉባቸው። በተለይ ደግሞ ትንሽ የኛ ድጋፍ ይሳሳል ምናምን ብለው ያሰቡበት አካባቢ ላይ እነዚህ ሰዎች እያመጡ ነው። አሁን እነኝህ የመጡት በተለይ ራቅ ያለው ቦታ ላይ ቦታ ኦልሬዲ ድምጻቸው ሰጥተው ከዛ በኋላ የመጡ ናቸው። ከመጡም በኋላ ደግሞ ትንሽ ሊቆይ ምርጫው ትንሽ ተለጥጦ ሰልፉ ረዝሞ ከመራጩ ግልብጥ ብሎ ፕሬዝዳንቱ እንዳሉት ህዝባችን ለዲሞክራሲ ካለው ፍላጎት ለምርጫ ካለው ጉጉት በመነሳት ግልብጥ ብሎ ስለወጣ ቀኑን ሙሉ ሰልፉን መዝገበ አስመርጠው ስላልጨረሱ እስከ ገና እንዳይገርም እስከ ሚድናይት ራሱ ቢያራዝሙት እንዳይገርም አራዝመውታል። በነገራችን ላይ እግረ መንገዱንም እኛ መቼም የተበላ ቆብ ነው ብለን ነው ብዙም ዱዌል የማናደርገው እንጂ ምርጫ እስከ በቀን እንዲደረግ የተደረገበት የራሱ መርህ አለው። ፕሪንሲፕል የትም ዓለም ላይ ሌሊት አይደረግም ምርጫ አይደለም። መርሁ እኮ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት የተባለበት ምክንያት አለው። ፈንዳሜንታል ራሽናል አለ። ዝም ብሎ አርቢትራሪ አለ። በምሽት የምታደርግ ከሆነ ሌላ ችግር ስለሚኖረው ነው በቀን እንዲጠናቀቅ የተባለውና አሁን በሌሊት ደግሞ ከተደረገ የባለፈውን በሌሊት እስከ 6 ሰዓት ያላለቀው ነበር እስከ ሌሊት እስከ ሌሊት አሁንም ዘንድሮም ተደርጓል። ይህንን እንግዲህ ያደረጉበት ሲጀመር ምርጫ ቦርድ እኮ ፕላን ያደርጋል። ቁጥር አለው በደንብ አለው ቁጥር ምን ያህል ከእያንዳንዱ ምርጫ ጣቢያ ሰዎች እንደተመዘገቡ ያውቃልና ምንም ያልተጠበቀ ነገር ነው ልንል አንችልም። ይሄ ፎርስ ሜዥር አለ። እዛ ጋር አንድ ጋር ልጨምርልህ ሞገስ፣ ቁጥሩ እነሱ እንዳሉት ከጠበቁት በላይ ሆነ። ለምሳሌ እነሱ 70% የሚሆነው ፖቴንሻል ካለው ለመምረጥ እድሜ ከደረሰው ውስጥ 70% እንመዘግባለን ብለው አስበው 90% ከተመዘገበላቸው ወይ ደግሞ 102 አሁን እንዳደረጉት ከተመዘገበላቸው ማድረግ ያለባቸው ምንድነው መሰለህ? አዲሽናል ፖሊንግ ስቴሽን ነው የሚፈጥሩት። ተጨማሪ የምርጫ ጣቢያ የምርጫ ኮንስቲትዩንሲ አይደለም እያለው ያልኩት፣ ግን ምርጫ የሚሰጠው ፖሊንግ ስቴሽን መክፈት ይችላሉ። እንግዲህ ማአት ህዝብ ተመዘገበ ከተባለ አይ ቲንክ 1 ወር ምናምን አልፎታል መሰለኝ የምዝገባ ጊዜው ከተጠናቀቀ። ስለዚህ ምን ያህል ህዝብ በእያንዳንዱ የምርጫ ቀጠና ምን ያህል ሰው እንደተመዘገበ ምርጫ ቦርድ ያ ችግር ቢሆን ኖሮ አዲስ አበባ ውስጥ ያጋጠመው ፖሊስ ስቴሽን ይፈጥሩ ነበር። በተለይ ደግሞ አዲስ አበባ ላይ ሴኩሪቲ ችግር የላቸው፣ የሎጂስቲክ ችግር የላቸው፣ ኢዝሊ ማድረግ ይችሉ ነበር። ውሸት ነው። ያ አይደለም ጉዳዩ። አንደኛ በጣም ብዙ ሰው ወጣ ብለው ለፕሮፓጋንዳ ሊያልቧት ነው። ሁለተኛ ደግሞ ከየቦታው በየባስጭነው ያመጧቸው ለገዢው ፓርቲ ድምጽ እንዲሰጡ ነው። በጣም ጥሩ። ይሄም በነገራችን ላይ እኔም ፕሮግራም ሰርቼበታለሁ ከ3 ሳምንት በፊት በባሰሎች ነው ሲያመጡ እንደነበረው በብዙ ቦታ አድርገዋል። በአዲስ አበባ ላይ በተለይ ግን በዛ መልኩ ሲደረግ እንደነበረ በተረጋገጠ ማስረጃ የሚያገኘነው ነገር አለ። አንድ ሁለት ጥያቄዎችን ወደ ውጤቱ እንሂድና ከዛ በኋላ የአድማጭ አስተያየቶቹን እንቀበላለን። ጀዋር፣ አሁን ወደ ተጠባቂ ውጤት እንሂድና የመጀመሪያው ምርጫው በጣም አጓጊ ሆኗል። በጣም አሁን በብዙዎች አይን በጣም አጓጊ ነው፣ በጣም አሳታፊ ነው። እንዳውም አንዳንድ ምርጫ ጣቢያዎች ላይ ማን ያሸንፍ ይሆን እስከ ማለት ድረስ ሁሉ ሰዎች እየጠበቁ ነው ያሉትና ቅድም በጠየቁ አጭር ቃለ ምልልስም ቀን ላይ ማታ ላይ እንመለስበታለን። በኤግዚት ፖልን ተከትለ ብለሃል እና ያን ኤግዚት ፖል አሁን ልጠይቅ እፈልጋለሁ። ከበሻሻ እንጀምር ለምሳሌ እና በሻሻ ላይ ጠቅላይ ሚኒስትር አብይ አህመድ የሚወዳደሩበት እና ስትሮንግ ሆልዳቸው ኮንስቲትዩንሲያቸው ነው። ያው በሻሻ አልነው እንጂ ምርጫ ጣቢያውን ጎማ 2 ነው የሚባለው ምርጫ ክልሉ። በጎማ 2 ላይ 3 ዋና ፓርቲዎች ይወዳደራሉ። ብልጽግና ፓርቲ በጠቅላይ ሚኒስትር አብይ አህመድ፣ ኢዜማ እንዲሁም ደግሞ ነእፓ ፓርቲ ናቸው። ኢዜማ አቶ ካሊድ ጀማል የሚባሉ ናቸው። ባለፈው ተወዳድረዋል። ነእፓ ደግሞ በዳግማዊ ወሬሳ ይወከላል እና በዚህ ማን ያሸንፍ ይሆን? ምናልባት ጠቅላይ ሚኒስትሩ የጠቅላይ ሚኒስትርነት የመሆን ስጋት ውስጥ ገብተው ይሆን? በጣም አጓጊ ነው። እነዚህ ተፎካካሪዎች እንዴት እንደገቡ ልንገር። ሌላ ቦታ እነዚህ ተቃዋሚዎች የሉም። በተለይ ደግሞ ከዋና ከተሞች ውጭ እነዚህ አሁን እንትና ይዟቸው ነበር፣ ይሉኝታ ይዟቸው ከጠቅላይ ሚኒስትሩ ጋርማ ይቅርብኝ ምናምን ብለው ነበር።
በርቱ ተብለው ማበረታቻ ተሰጥቷቸው እምቢ ሲሉ ደግሞ ማስፈራሪያ ተሰጥቷቸው ነው እንዲወዳደሩ የተደረጉት። አውቃቸዋለሁ እና ኬዙን በደንብ ስከታተለው ስለነበረ እና በእውነትም በጣም አጓጊ ነው። ስለዚህ ብቻውን ተወዳድሮ ብቻውን አሸነፈ የሚለው ነገር ትንሽ ለሞራል በዚህ ደግሞ ሰሞኑ እንደምታውቀው ፈረንጆች በጣም ጠምደዋል። ሚዲያዎች 20-30 የሚሆን ሚዲያ ምርጫውን ካፈር ሲደባልቀው ስለነበረ በተለይ ደግሞ አሁን ጠቅላይ ሚኒስትሩ የሚወዳደርበት አካባቢ ላይ ብዙ አይነት ስለሚበዛ ብቻውን ሳይሆን 1-2-3 ተፋላሚዎችን ዘርሮ ነው የመጣው ያሸነፈው ለማለት ነው። ሆፕፉሊ ድምፁን ትንሽ ቢያጠጋጉት ለምሳሌ እንደው ለሱ 55 ሰጥተው ለሌሎቹ እንደው 30 ምናምን ቢያከፋፍሉ ምናምን በተለይ ለፕሮፓጋንዳ እና ለሙድ አሪፍ ነበር። እሺ እንደዛ ያደርጋሉ ወይ የሚል ራሱም አጓጊ ነው። በዛ መልኩ ያደርጉታል ኢንጂነር ያደርጉታል ወይ የሚል ነው። ጠቅላይ ሚኒስትር ከውጤቱ ጋር ተያይዞ ይህንን መልእክት አስተላልፈዋል እና ከዚህ ጋር ተያይዞ ጥያቄ ስላለኝ ነው። እስቲ እንስማው። ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። እሺ፣ በእኛ በኩል ዝግጁ ነን በጸጋ ውጤቱን ለመቀበል ብለዋል ጠቅላይ ሚኒስትር አብይ አህመድ እና ይህን ካየሁ በኋላ ነው ትንሽ አሳሰባቸው ስለመሰለኝ ነው ውድድሩ ጠንከር ያሉ ፓርቲዎች እና ተወዳዳሪዎች እጩዎች ስላሉ ምናልባት የመሸነፍ እድልም መኖሩን ያሳሰባቸው ስለመሰለኝ ነው እና በጸጋ እንቀበላለን ብለዋል ጠቅላይ ሚኒስትር አብይ አህመድ። በሌላ መልኩ ግን ብልጽግና ቢሸነፍ እና ኢዜማ እና አብን ውጤቱን በጸጋ የሚቀበሉ ይመስላል? በጣም ነው የሚከብዳቸው። በጣም ነው የሚከብዳቸው። ምክንያቱም ያለ ጃንጥላም እንደ መቅረት ነው የሚሆነው። ስለዚህ እነዚህ ሁለቱ ፓርቲዎች ብቻ ሳይሆኑ ኦልሞስት ሁሉም በምርጫ ውስጥ አሁን እየተሳተፉ ያሉት ፓርቲዎች እንደ ጎድፋዘር እንደ ክርስትና አባት ሆኖ እንደ ዛፍ ሆኖ ይዟቸው እየሄደ ያለው ብልጽግና ስለሆነ ብልጽግና ቢሸነፍ ብዙዎቹ የዕለት ቀን ቁርሳቸውን የሚያጣሉ። አትሊስት አዲስ መንግስት መጥቶ በአዲስ አስተላለፍ በነገራችን ላይ እነዚህ እኮ ምናልባት ከኢዜማ በስተቀር ብዙዎቹ ከዚህ በፊት በኢህአዴግ ጊዜም ሲሰለፉ የነበሩ ናቸው እና አሁንም አስተላለፋቸውን እስኪያስተካክሉ አትሊስት በዛ በሽግግር ጊዜ ትዝ ይልሃል በጣም በኢህአዴግ ጊዜ እንደዚህ ሲሰለፉ የነበሩ ፓርቲዎች በዛ በሽግግሩ ወቅት መላ ሲጠፋቸው መቀሌ ሄደው ነበር። መቀሌ ሄደው ፌዴራሊስት የሚል ስብሰባ ላይ ሲሳተፉ ነበር። ጫሚሶ ሌሎች ያደዘንላቸው የነበሩ የአሁኖቹ ደግሞ ብልጽግና ቢሸነፍና አብይ ቢወድቅ አትሊስት አዲስ መንግስት መጥቶ እነሱን እስኪፈልግ ድረስ ያው ምርጫ ሲመጣ ነው የሚፈለጉት። በሽግግር ጊዜ ደግሞ 1-2 ዓመት ምርጫ ስለማይኖር በዛ ጊዜ ስለሚቸገሩ እንደመጨን በቃ የመጨረሻ ትግል ነው የሚያደርጉት። አንዳንዶች እኮ አይታቸው እንደሆነ እንትን ሲያረጉ ካምፔን ሲያረጉ አንዱ ምን ነበር ሲል የነበረው ብልጽግና የሚያክል ፓርቲ የለም፣ ብልጽግና ዛሬ ስልጣን ቢለቅ እኛ እንዴት ነው ለማስተዳደር የምንችለው ሲል የነበረ አይነት ሰው ስላለ ብሎ ራሱ ቢሰጠን በጣም ነው የምንቸገረው ብሏል። ምክንያቱም ብልጽግና ቢለቅ ማን ነው የውሎ አበል የሚሰጣቸው? ማን ነው የቤት ኪራይ የሚከፍልላቸው? በጣም አስቸጋሪ ነው የሚሆነው እና የብልጽግናን መሸነፍ የአብይ መሸነፍ ለእነኚህ ፓርቲዎች በጣም ከፍተኛ አደጋ ስለሆነ ባለ በሌላ አቅማቸው እስከ መጨረሻው ሊታገሉ እንደሚገደዱ እርግጠኛ መሆን ይቻላል። እንግዲህ እንትኑን አስታውሰኝ። ይሄ ፍርድ ቤት ሄደው ፍርድ ቤት ፍቺ አናውንስ ሲያደርግ ውሳኔ ሲወስን አንቺ ብትፋችኝ ምን ያልፋታሽም ያለው ሰውዬ ነው ያስታውሰኝና አንድ ብልጽግና ቢተወንም ተሸነፍኩ ብሎ ቢያምንም እኛ እንፋታም አይነት ነገር ነው። ቀጥሎ እንግዲህ አሁን የዚሁ የምርጫ ውጤቶችን ወደ ክልል እንውሰደውና የበሻሻ አንዱ ተጠባቂ ነው። በኦሮሚያ ክልል ደግሞ ብልጽግና ያለ አጋር መንግስት የመመስረት ወንበር ያገኛል ብለህ ታስባለህ? በኦሮሚያ ክልል ደረጃ ራሱ ምክንያቱም ኦነግ ይወዳደራል፣ ጠንካራ ነው። ኢዜማ አለ፣ ትብብርም ይወዳደራል፣ ነፃነትና እኩልነት ፓርቲ ይወዳደራል። 5 ፓርቲዎች ይወዳደራሉ። ከብልጽግና ውጭ 4 ፓርቲዎች ይወዳደራሉ። ይህንን ስናይ ለመሆኑ በኦሮሚያ ክልል ላይ ድምፅ ለመመስረት
መንግስት ለመመስረት የሚያመቸው ድምጽ ያገኘውን ብልጽግና ይህም የሚያሳስብ ስለመሰለኝ ነው። ምርጫው ቀልድ ስለሆነ በቀልድ ልጀምርልህ። እንትን አይ ቲንክ ደንዲ ወረዳ ነው መሰለኝ ምዕራብ ሸዋ ላይ ፓርቲዎች አሉ ብልጽግና የመሰረታቸው ከላይ ተመስርተው ግን ታች አባል ስለሌላቸው ብልጽግና እጩ አቅርቦላቸዋል። ተመዘገበ እንጂ ልጁ ረስቶታል ሚናው ምን እንደሆነ እና ዛሬ አንዱ የምርጫ አስፈጻሚ ሲሄድ ካንዲዴቱ ማለት እጩ በታዛቢ ወንበር ላይ ብሏል። የብልጽግና ታዛቢ የብልጽግና ፓርቲን ወክሎ በታዛቢነት ብሏል። እንዴ አንተ እኮ እጩ ነህ ለክልል ሲባል ደረገጠና ወደ ቦታው ተመለሰ ማለት ነው። ሶ it is ዳማች እና አስጊ ነው ብልጽግና እና ሽመልስ አብዲሳ መልሰው መንግስት ለመመስረት ወደ ሲሪየስ ኖት ብንመጣ ያለ ተቃዋሚ እንኳን ምርጫ ማድረግ በሚቻልበት ቦታ ላይ ብቻ ምርጫ ቢደረግ 30% ብቻ ነው የጨፌ ላይ ሰው ማስገባት የሚችሉት። በ30% ደግሞ መንግስት መመስረት አይቻልም። መንግስት ለመመስረት አንድ ምርጫ ሌጂቲሜት ለመሆን የኛን ሀገር ህግ በዲቴል አላስታውሰውም፣ ግን በሌሎች ሀገራት አትሊስት ሀገሪቷ ውስጥ ካሉት ቦታዎች ውስጥ የ4/5 ላይ ወደ 75% ማለት ነው 4/5 ላይ የምርጫ መካሄድ መቻል አለበት። 1/4 ኦፍ ኮንስቲትዩንሲ ላይ ምርጫ መካሄድ መቻል አለበት። ለይት ኮረም እንደ ኮረም ማለት ነው። ከዛ ላይ ደግሞ ገዢ ፓርቲ ሆኖ የሚወጣው ፓርቲ ደግሞ ከክልሎቹ ካሉ ኮንስቲትዩንሲ አይ ቲንክ የኦሮሚያ 437 ወንበር መስለኛለሁ። ከ437 ወንበር 50 ፕላስ 1 ማግኘት መቻል አለበት። ከክልሉ በ30% ላይ ብቻ ምርጫ ከተካሄደ ኮረም ሊሞላ የሚችል ፓርላመንት መመስረት አያስችልም። ግን ጫወታው ሌላ ስለሆነ አሁን ምንም ብዙ የሚያሰጋቸው ነገር አይኖርም ንፋስ ካልመጣ በስተቀር። እኔ አሁን እንፈራላቸው የኮሮጆን ሳይሆን ቀጥሎ የሚመጣው ንፋስ ነው። ኦኬ ሶ እንግዲህ ከዚህ ጋር ተያይዞ ምናልባት ልንነጋገርበት የምንችለው በኦሮሚያም እንዲሆነ በፌደራል ደረጃስ ምን የምትጠብቀው ነገር አለ? ምርጫው በዚህ ልክ አጓጊ ከሆነ በጣም ተጠባቂ ከሆነ እኔ እንደውም ሃንግ ፓርላመንት ሁሉ ጠብቄ ነበረ። በህልሜ ይሁን በእውኔ አላውቅም። ሃንግ ፓርላመንት ማለት ማንም አሸናፊ የሌለው ጋና ላይ አንዴ የተከሰተ ዩኬ ላይም ባለፈው ተከስቷል። እንደዛ ሁሉ እንዳይሆን ሁሉ ፈሪቻለሁ። ምክንያቱም ከፓርቲዎች ብዛት 42 ፓርቲዎች ተሳትፈዋል። ከዛ ውስጥ ጠንካራ የሚባሉ ፓርቲዎች አሉና ብልጽግና ብቻውን በርካታ ወንበር 50+1 ካላሸነፈ ችግር ስለሚፈጠር እንዴት ነው የሚሆኑት? በፌደራል ደረጃ የትኞቹ ፓርቲዎች ጥምር መንግስት ሊመሰረቱ ይችላሉ? አስዩም ያደረኩት ጥምር መንግስት ነው የሚመሰረተው ብዬ ስላሰብኩ ነው። የኢትዮጵያ ምርጫ ዲዛይን በተደረገበት ኢቨን አሁን ባለው ፕሮፖርሽናል ሪፕሬዘንቴሽን ነው ብዙ ሰዎች የሚፈልጉት። ግን አሁን ይሄ ፈርስት ፓስት ፖስት በሱ ራሱ ብትሄድ ኢትዮጵያ ውስጥ ካለው የማህበራዊ ስብጥር የአይዲዮሎጂካል ስብጥር አንጻር አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም። አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም። ይሄ ደግሞ በእኛ ሀገር ብቻ አይደለም። እስቲ በአውሮፓ በየትኛው ሀገር ነው አንድ ፓርቲ 50+ የሚያገኘው? በጣም በውስን ኬዞች ነው እንደዛ ሊመጣ የሚችለው። ሁሌ ለዛ ነው ኮሊሽን ገቨርንመንት የሚፈጥሩት። እና ኢትዮጵያ ውስጥ ካለ ህብረ ብሔራዊ ኔቸራችን ካለ የአይዲዮሎጂካል ስፔክትረም፣ ምክንያቱም ዲሞክራሲያዊ ብታደርገው ከኦሮሚያ አንድ ፓርቲ ብቻ ነው አይመጣም፣ ከአማራም አንድ ፓርቲ ብቻ አይመጣም። ያሉት ወንበሮች ተከፋፍለው ነው የሚመጡት። ሶ አንድ ፓርቲ በምንም ሁኔታ የበላይነት ሊኖር መንግስት መመስረት አይችልም። አሁን ግን ባለው ሁኔታ ያው ቀድሞ የተሰራ ስራ ስለሆነ ብዙ ማሳሳቢ ነገር አይኖርም። ከዛ ይልቅ አሁን ለብልጽግና ይግ የወጡት ትብብር ያደረጉ ፖለቲካል ፓርቲዎች ቃሉን ከጠበቀ አንድ 45 ወንበር በፓርላማ ለተቃዋሚዎች እና ለምንድነው የሚባለው ኢንዲፔንደንት ካንዲዴት ለሆኑት አንድ 45 ወንበር እንደሚሰጥ ቃል ተገብቷል። ያን ቃል ከጠበቀ እነዛ ሰዎች ይገባሉ። አንዳንድ ጥያቄዎችን ይጠይቃሉ ማለት ነው። ካበዙት ደግሞ ያው
እንደ ታዬ ደንደአና እንደ ክርስቲያን ታደለ ዘብጥያ ይወርዳሉ። ሚኒስቴር ይሰጣቸዋል። ሚኒስቴር ላይ ይቀመጣሉ። ከዛ ግን በብልጽግና ሚኒስቴር ዴኤታዎች ይከበባሉ፣ ይጠረነፋሉ ማለት ነው። ከህወሓት አንድ ያልጠፋች ቃል እኮ አሁንም ያለችው ጥርነፋ ነች። እና ጠርንፈው ይዟቸዋል። የሚቀጥሉት 5 ዓመታት በተቃዋሚ ካባ የብልጽግና ደም ስር ሆነው ይቀጥላሉ ማለት ነው። በተቃዋሚ ማሊያ ለብልጽግና የሚጫወቱ። እሺ እኔ ምናልባት ዥጉርግር እናደርጋለን ፓርላማውን ብለው ነበረ ጠቅላይ ሚኒስትሩ አምናና 45 ብቻ በመስጠት ዥጉርጉር ይሆናል ወይ? እንኳን ዥጉርጉር አይደለም ስትራይፕ ራሱ ሊሆን ይችላል ወይ? ምክንያቱም 45 ማለት 10% ራሱ አይሞላም። ከ547 45 ከተሰጠ እኮ ወደ 8-7% ነው የሚሆነው እና ምኑን ዥጉርጉር ሆነ የሚል ነገር የሚነሳ ጉዳይ ነው የሚሆነው። ዞሮ ዞሮ ያቺ ቃል የተገባችው ራሱ 45%ቱን ካገኙ ትልቅ ነገር ነው። እንደውም እዚሁ ልጠይቅ፣ ከዛች 45 ወንበር ውጭ በራሳቸው ተቃዋሚዎች ወንበር ይዘው ይመጣሉ ብለህ ታስባለህ? ማንም የለም፣ አይችልም። ኦልሬዲ ተወስኗል። አይደለም ለወንበር ቃል ተገብቶላቸዋል ለፓርቲዎቹ። ያም ብቻ ሳይሆን ከዛ ፓርቲ ውስጥ ማማ መወዳደር እንዳለበትም አብይና ብልጽግና ናቸው የወሰኑት። ዴርፎር የትም ቦታ ላይ አንድም ተቃዋሚ በራሱ ተወዳድሮ አይመጣም፣ አይችልም። እኔ አሁን ከ45 ሊያንስ ይችላል ብዬ የማስበለው ነው ታውቃለህ። ኢቨን ከላይ ከብልጽግና ከናዳም ፋራ ትእዛዝ ከመጣ ወዲህ ከአብይ ትእዛዝ ከመጣ ወዲህ ምን እንደው እየሰማሁ ያለሁት እነዚህ አሁን በብቻቸው የሚወዳደሩ በኢንዲፔንደንት ሆነው የመጡም አሉ። በፓርቲም ኢዜማ የአብን የማይቃወማቸው እንዲሁም የተለያዩ የቀድሞም የአሁን የሆነ አመራሮችም አሉ በራሳቸው የሚወዳደሩ። ከነሱ በስተቀር ግን ብልጽግና ለማስመሰል ሰው ያሰለፈባቸው ቦታዎች አሉ። እዛ አካባቢ ላይ ምንም እንኳን ትእዛዝ ከላይ ቢመጣ ከላይ ከታች ያለው ካድሬ ጉድ እንዳይሰራቸውም እጠራጠራለሁ። ብርሃኑ ነጋ እንደዛ ነው ያደረጉት ባለፈው ምርጫ ትዝ ካለ። ምክንያቱም ትእዛዝ ሰጥቶ አብይ ትእዛዝ ሰጥቶ ነበረ ብርሃኑ ፓርላማ እንዲገባ፣ ዳንኤል ክብረት ፓርላማ እንዲገባ፣ ሌሎቹ እነ ካቢል እነ ዲማ እንዲገቡ ቀድሞ ተሰርቶ ያለቀ ነበረ። የብርሃኑ ላይ ግን ካድሬዎቹ ምን እንደነካቸው አይታወቅም። ሂሳቡን አምታቱት። እነ ባልድራስ ምናምን ትንሽ ሲቦጭቁበት ብርሃኑ ኬም ሾርት አንድ ስሙን የአዲስ አበባ ሕዝብም ሆነ እኛም ሰምተነው የማናውቀው ሰው ተመርጦ ፓርላማ ገባ። ሳናውቀው ፓርላማ ገባ፣ ሳናውቀው ከፓርላማ ወጣ። እና እሱ ብቻ አይደለም በነገራችን ላይ ኢትዮጵያ አሁን አውትጎይንግ ፓርላመንት ውስጥ ከነበሩ ሰዎች ውስጥ እኮ አንድ ቀን ጥያቄ የጠየቀ 5% አይሆንም። የህዝብ ጥያቄ የጠየቀው ደግሞ 1% አይሆንም። እነሱ ደግሞ እንዳለ ተጠራርገው ወጥተዋል። የአብኑ ወጥቷል እንደምታውቀው። ከብልጽግና ራሱ አሁን አንድ ጅማ ላይ የነበረ ስለ ዴቨሎፕመንት ዶክተር አብሰማ እንደማስ የሚያሰለ የሚሉት ጎበዝ አትሊስት በብልጽግና ደረጃ ጥያቄ የሚጠይቅ ስለ ልማት ስለ መንገድ ምናምን ጨቅጭቆ በጣም ብልጽግና ጭቅጭቅ አይወድም ታውቃለህ። ሁሌ አሁን አዳነችም ለእኛ የሚሉት ነገር አለ። ሁሌ ስለ ችግር ምንድን ነው የምታወሩት? ብልጽግና ችግር ደስ አይለውም። ስለ ችግር የሚያወራ ሰው በጣም ኢሪቴት ያደርገዋል። እና አብዱሰመድን ገንጥለው ጣሉት። አንድ ደግሞ ዶክተር ምህረቱ ይባላል፣ አካደሚክ ነው፣ በጣም አይዲያሊስት የሆነ ልጅ ነው። እና ስለ ሊደርሽፕ እያሰለጠን አስቸገራቸው እና ስለ ሊደርሽፕ እያነበበች ያመጣልኝ ሲያስቸግራቸው መንጭቀው ጣሉት። እና አብዛኞቹ ትንሽ ጥለዋቸው አሁን አምጥተዋቸዋል። እና አሁን የሚመጡት ተቃዋሚዎችም ቢገቡም አንዳንዴ ለድምቀቱ አንዳንድ ጥያቄ እንዲጠይቁ ይመቻችላቸዋል። ከዛ መስመር ሲያልፉ ግን ያው በተለይ ደግሞ እንደ ታዬ እንደ ክርስቲያን ትንሽ ቀይ መስመሯን ከተጋፏት ያው ነው።